ልሂድበት አንድ ልትቀኛ ወሬ ፈምትሄደው ወደ ፈለኩት ቦታ ቆይ አውራት ምንድነው እሷ ማውራት የምትፈልገው ነገር ከዛላ በቃ እሷ ወሬ ፈምትሄደው ወደ ፈለኩበት አትችልም። ዝም ብለህ ተነስተህ መሄድ ይችላል እንዳትችል ሰዓት የለኝም። ትግል አብርሃም በእግዚአብሔር ቆይ አውራህ ነው አሁን ፈልገው በቃ እኔ እንድትሄድ አልፈልግም። ሻወር ለምን ነው አልፈልግም እንድትሄድ ለምንድን ነው እንዴ የማትፈልጊው? በቃ ሁሉም ነገር አስረዳሃለሁ ቀስ ብዬ እኔ ምን ፈልጋለሁ አልኩ። ምንድን ነው አውራት በቃ በቃ አውሪው በቃ ማለት ነው እኮ አውራለሁ። ተረጋጋ። እስከ ዛሬ ድረስ ስወጣ ስገባ አንድ ቀን እንኳን ሰላም ብለሽ የማታውቂ ልጅ ዛሬ ላይ ተነስቼ ልወጣ ስል አትወጣም ምንድን ነው? በቃ እንዳናገር ፍቀድልኝ ዛሬ እኮ ለምንድን ነው የምታናግሪኝ? አናግሪኝ። ብዙ ማውራ ነገር አለ። አንተንም ደግሞ አይገባ። ለምን ነው ሰው መራረፍ የማትችለው? ሁሌ አንተ ያልከው ነገር ነው ትክክል። ሁሌ አንተ ሀሳብ ነው ትክክል። ሁሌ አንተ የምትፈልገው ነው ማድረግ ትችለው። ባፌ ወደድኩህ ባልል ፍቅሬን አትየው በሌላ እኔም ፈልጌው አይደለም ምን ላርገው የኔን ዝምታ ፍቅሬን መረዳት ካሰኘ ስማው የልቤን ትርታ። ሰላም ውድ ቤተሰቦቼ እንዴት ቆያችሁ? እንዴት ዋላችሁ? በያላችሁበት ሰላም ክርስቶስ ይብዛላችሁ። እኔ እጅጉን ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ደግሞ አዲስ ቪዲዮ ብቅ ብያለሁ። ያው ለማድነቅም እንዲሁም ደግሞ ደስም ስላለኝ ነው። እንግዲህ በእነዚህ ልጆች ዙሪያ ላይ ብዙ ነገር ተከስተዋል፣ ብዙ ነገር ሆነዋል፣ ብዙ ሰዎች አብክተዋል። እንግዲህ ጽጌ እንደጀመርኩት ፍጻሜውንም ላሳምር ብላ የእውነት እስኪ የጽጌ ስራ ማለት ሁሉ ነገሯ እስኪ የሚገርማችሁ ሰዎች ከስር ሜንሽን አድርጉልኝ፣ ጻፉልኝ። እንግዲህ ውድ ቤተሰቦቻችን እንግዲህ እነዚህ ልጆች ደግሞ ታርቀው በሰላም እንድናያቸው ሁላችሁም መልካም ምኞታችሁን ግለጹላቸው። እግዚአብሔርም በሞኝ በመሆናቸው ሞኝነትም ሳይሆን የዋ በመሆናቸው ነው ይሄና ላይ ተጎዱትና እነዚህ ልጆች እንግዲህ መልካም ምኞታችሁን ግለጽላቸው እያልኩኝ ጽጉ የእውነት ብቻ ገርማኛለች። የእውነት በቃ የምታመጣቸው አይዲያዎች በጣም የሚገራርሙ አይዲያ ናቸው። በዛ ላይ ደግሞ በቃ በራሷ የምትተማመን የእውነት በራሷ የምትተማመን ግን ትፈራለች ማለት ስትፈራ ሰው ሲጮህባት ምናምን ትንሽ ድንግጤ ማለት ጸባይ ያለባት እንጂ በራሷ የምትተማመን ናትና ጽጉ የእውነት በጣም ጎበዝ ነሽ። በጣም አድንቄሻለሁ። ሁለቱን እንግዲህ ለብቻቸው ትታ ሄዳለች ማለት ነው። ከእንግዲህ በኋላ እንግዲህ ማውራትና መጨረስ ያለባቸው እነሱ ናቸው እና ማታ ደግሞ ተገናኝተው በሰላም አውርቶ እንደሚመጡ ባለሙሉ ተስፋ ነን እንላቸዋለን። ውድ ቤተሰቦች እንግዲህ ይሄ የገኒ ዩቱብ ቻናል ነው። እንግዲህ ሰብስክራይብ፣ ላይክ፣ ሼር በማድረግ ከኛ ጋር ሆኑ። እኛን ያበረታታል። እናንተ ደግሞ ምንም አይደለም ለእናንተ። ስለዚህ ኮመንት አድርጉልን እና ጽጉ የኔ ውድ ብላችሁ ከስር ጻፉልን። እንዲሁም ደግሞ ሩታንም እንደዛው ጎበዝ ናት። እሷም በሄደችበት መንገድ ጥሩ ነበረ፣ ግን አብርሽ የዋ ነገር ስለሆነ እሷ ሄደችበትን አልተረዳትም እንጂ ማለት ነው። እና እንወዳቸዋለን። ባይ ባይ።